ሃይ እንዴት ናችሁ? ዛሬ ደግሞ ህፃናት ጥርስ ሊያወጡ ሲሉ የሚያሳያቸውን ምልክቶች የተወሰኑትን ነግራችኋለሁ። አንደኛው ለሀጫቸው ይበዛል። በዚህ ጋር ሲያወሩ ድድ ምናምን ሲሉ የሚያወጡት ምራቅ ይበዛል። ሁለተኛ ድዳቸው ያብጣል። ድዳቸው ያብጣል፣ ይቀላል። ሶስተኛ ፊታቸውን ማሸት ያበዛሉ። አራተኛ መጠነኛ የሆነ ትኩሳት ሊያጋጥማቸው ይችላል። አምስተኛ ጆሮአቸው አካባቢ ዝም ብለው እንደዚህ ያሻሉ። ስድስተኛ የምግብ ፍላጎት በጣም ይቀንሳሉ። ብዙ ጊዜ መጥባት ብቻ የመፈለግ ነገር ያሳያሉ። ሰባተኛ ከንፈራቸውን የታችኛውን ከንፈራቸውን እንዲህ መብላት ያዘወትራሉ። አልፎ አልፎ ደግሞ ተቅማጥ ሊኖራቸው ይችላል። አንዳንድ ልጆች ተቅማጥ ሊያስቸግራቸው ይችላል። ያ ተቅማጥ የሚመጣበት ምክንያት ኖርማሊ ጥርሳቸው ስለመጣ ብቻ ሳይሆን ጥርሳቸውን ሊያወጡ ሲሉ ድዳቸውን ስለሚበላቸው ያገኙትን ነገር አፋቸው ውስጥ መጨመር ያዘወትራሉ። ስለዚህ ከእቃው ላይ አፋቸው እስከሚጨምሩት ነገር ባክቴሪያ በመውሰድ ተቅማጥ ወይም ደግሞ ቮሚት ሊያጋጥማቸው ይችላል። በዚህ ጊዜ ምን ማድረግ ይኖርብናል? ልጆቻችን ጥርስ እያወጡ እንደሆነ ስናቀና ሁሉ ነገር አፋቸው ውስጥ የማድረግ ልምድ ሲያሳዩ የድድ ማፍረኪያ ፕላስቲኮችን አይቀዝቅዘን አጥበን እያቀዘቀዝን ብንሰጣቸው ኢሪቴሽናቸውን ይቀንስላቸዋል። ንጹህ ከሆነ ደግሞ ባክቴሪያ አይኖርም ማለት ነው። የዘረዘርኩላችሁ የተወሰኑትን ምልክቶች ነው። እኔ የረሳሁትን ደግሞ ኮሜንት ላይ አስቀምጡልኝ። መልካም ቀን።